ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ ልታገኘው አትችልም። አዎ ልክ ነው። ግን ማየት ያለብህ ያንን ሰው አይደለም ነው በቃ አድርጎ እንድትጠቀምበት መረዳት አለብህ አንተ። it's not about you በቃ ቃለ እግዚአብሔር ነውና እንደውም አንድ መምህር ምን ሲል ሰምቻለሁ ቃለ እግዚአብሔር ብርሃን ነው፣ መስታወት ነው፣ ሰይፍ ነው። አንተ ጨለማ ውስጥ ነው ያለው፣ ፊት ለፊት መስታወት አለ። ብርሃን ካልበራ አታየውም ራስህ። በጣም ብዙ ችግር ሰው ራሱን አለመመልከቱ አይደል? ቃለ እግዚአብሔር ብርሃን ይሆንልሃል። ከዛ መስታወቱ ላይ ፊትህን ታየዋለህ። ጥሩ ስሜት አይሰማህም ራስን ስታየው አይደል? ትክክለኛ ሰው በትክክል አሁን ወደ ራሱ ቢመለከት ምን አይነት ሰው እንደሆነ ቢያውቅ በጣም ይደብራል። ኢጓችን እኮ ነው እየመገበን ጥሩ ሰዎች እንደሆነ እየተሰማ እንድንሄድ ያደርገን እንዳንለወጥ የሚያደርገን በነገራቸው ላይ ሰው ቃለ እግዚአብሔር ብርሃን ነው፣ ከዛ መስታወትም ነው። ልክ ራስን ስታየው ደግሞ ሰይፍ ነው፣ ልብህን ይወጋሃል። ሰው አንድ ሰው ቃለ እግዚአብሔር ተምሮ መጥቶ ካደነቀ አልተማረም ማለት ነው። ሰባኪው መጥቶ ካደነቀ ሰው ልቡ በሰይፍ ተወግቶ እንዴት ነውና ሄዶ ምርር ብሎ ነው የሚያለቅሰው። ሰው ማግኘት አይፈልግም። ሊጣላው ይችላል፣ ሰባኪው በጣም ሊናደድበት ይችላል። በትክክል ቃለ እግዚአብሔርን የተማረ ሰው እና የገባው ሰው ልክ እንደዚህ የሚሆን ሲምፕተሙ ይሄ ነው። እንዳልገባህ የምታውቀው ደግሞ ሰውየው ላይ በጣም ኤክሳይትድ ነው። ለምሳሌ በጣም ሰይጣን ዲስትራክት ማድረግ ይፈልጋል። ቃለ እግዚአብሔር ቫልዩ አንተ ውስጥ ገብቶ ልክ እንዳልኩ ብርሃኑ ነው በመስታወት አንተና ሳይቶ ልብህን በሰይፍ እንደሚወጋ ያውቃል ሰይጣን። ይሄንን ያውቃል። በተቻለው አቅም አንተን ዲስትራክት ማድረግ ይፈልጋል። ማየት የሌለብህን ነገር ያሳያል። ልክ ከመንገድ ስትወጣ ስለ ሰባኪው እያወራ እንድትሄድ ያደርጋል። ያ ተበላ ማለት ከቃሉ ይልቅ። አዎ ባለፈው ከአንድ ወንድማችን ጋር እንደዚህ እያወራን ምን አለኝ፣ እግዚአብሔር ከራሳችን ጠብቆናል አለኝ። ከራሳችን ነው እንጂ የጠበቀን እኮ እውነት እኛ ራሳችንን እንደሆን ነው ማየት ብንችል ኖሮ በቃ አንኖርም ነበር። እና የሆነ ጊዜ እንደውም የገጠመው ነገር እየነገረኝ የሆነ እድሜ ላይ ወጣት እያለሁ በቃ በስነ ስርዓት እግዚአብሔርን ጠየቅኩት አለ። በቃ ራሴን ማየት አለብኝ፣ እንዴት እንደሆንኩኝ ማን እንደሆንኩ ራሴን ማየት መቻል አለብኝ ብዬ እግዚአብሔርን ጠየቅኩት አለ። ከዚህ የሆነ ጊዜ ራሴ ማየት ጀመርኩኝ። በቃ እግዚአብሔር ቃል ማየት ጀመርኩ። ምን አይነት ሰው እንደሆንኩ፣ እንዴት እንደማስብ፣ ምን ያህል እግዚአብሔር ያለኝ ርቀት እንዴት እንደሆነ ምናምን ማየት ሲጀምር መቋቋም አቅተኛል። ፊዚካሊ ትከሻዬ መዛል ጀመረ። ሲሄድ ይደክመኝ ጀመር፣ ጉልበቴ መዛል ጀመረ። በጣም ከበደኝ አለ። ስቅስቅ የእግዚአብሔር ፊት አልቅሼ መልሰኝ እንደበፊቱ አይኔን ጋርዶ በቃ በኢጎዬ ብኖር ይሻለኛል። አይደለም ራሳችን ሙሉ ማየት ብንችልና ዩኤል እንደሚያየኝ እንኳን እኔ ራሴን ባይኮ ከባድ ነው። በጣም ከባድ ነው። ያየህብኝን ያላሳየህብኝ ይባላል። ለአንተም ነው ማያሳየህ የየብህን እግዚአብሔር ለአንተም ማለት ነው። ምን አይነት ነገሮች እያበላሽ እንደሆነ እንኳን አናውቅም። በነገራችን ላይ ማለት ምን አይነት ሪስኪ ነገር ውስጥ እንደገባን እስካሁን በጣም በእርግጠኝነት የገባን